from experience እና አሁን ላይ የተጠቀምኳቸው ያሉ ለሰዎች ሼር ማድረግ የምፈልጋቸው ሶስት ወሳኝ ነገሮች የመጀመሪያው wake up early in the morning ወይም ደግሞ በጠዋት መነሳት በዚህ በጠዋት መነሳት ማለት ምንድነው ቀጣይ ለምንሰራው ስራ የበለጠ እንድንዘጋጅ የበለጠ ታይም ጋፕ እንዲኖረን የሚያስችል ነው ስለዚህ የመጀመሪያው ሁሌም ስራ ከመጀመራችን ከአንድ ሰዓት 2 ሰዓት አስቀድመን መነሳት ሁለተኛው ምን ተብሎ ይጠራል ሪዲንግ ቡክስ አእምሮአችንን ሻርፕ ከሚያደርጉ ጥልቅ የሆነ አስተሳሰብ ብሮድ የሆነ አስተሳሰብ እንዲኖረን ከሚያደርጉ ነገሮች መካከል መጽሐፍ ማንበብ ስለዚህ በቀን ቢያንስ ከ30 ደቂቃ እስከ 1 ሰዓት ወይም ደግሞ ከ10 እስከ 15 ፔጅ ብናነብ ጥልቅ የሆነ አንደርስታንዲንግ ለነገሮች እንዲኖረን ያስችላል ሶስተኛው ለመጨረሻው ምን ይባላል ኤክሰርሳይዝ ወይም ስፖርት መስራት በዚህ ኤክሰርሳይዝ ወይም ስፖርት መስራት ሰውነታችንን ቢልድ አፕ ማድረግ ብቻ ወይም ደግሞ ቅርጽ እንዲኖረን ማስቻል ብቻ ሳይሆን ላይክ እንደ ሪዲንግ አእምሮአችንን ሻርፕ የሚያደርግ ቻሌንጆች ሲመጡ እነሱ ፌስ ለማድረግ እንድንዘጋጅ ከሚያደርጉ ነገሮች መካከል አንደኛው ነው ስለዚህ እነዚህ ሶስት ወሳኝ ነገሮች ሁሌ ብንጠቀምባቸው ከነበረን ፐርሰናሊቲ ለነገሮች የሚኖረን ፐርስፔክቲቭ የተሻለ እንዲሆን ያደርጋሉ ስለዚህ apply this principle and change your life